ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አንድ አጠር ባለች ታሪክ መጥቻለሁ። ተከታተሉኝ። ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ሩፈይዳ አልአስለሚያ ረዲየላሁ አንሃ ትባላለች። የመዲና ተወላጅ ስትሆን በስራዋ አንቱታን ያተረፈች የጤና ባለሙያ ናት። አቅም ያላቸውን በክፍያ ገንዘብ የሌላቸውን ለአላህ ብላ ታክማለች። በትጋት ማህበራዊ ሚናዋን በመወጣት የሙስሊሙን ችግር ስትፈታ የኖረች መንፈሳዊ ብስለትን የታደለች እንስት ናት። ሰዓድ ኢብኑ ሙዓዝ ረዲየላሁ አንሁ በኸንዲቅ ዘመቻ ከጠላት በተወነጨፈ ቀስት ደረቱን ክፉኛ በተጎዳ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሩፈይዳ ድንኳን አስገቡት። በቅርብ ለመጠየቅና ለመከታተል ይመቸኛል አሉ። በዚያ ወቅት ሩፈይዳ ረዲየላሁ አንሃ ለወታደራዊ ሕክምና አገልግሎት የሚውል ጊዜያዊ ድንኳን በነቢዩ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ ተተክሎ